የእግዚአብሔር መልአክ የመላእክት አለቃ ቅዱስ ገብርኤል ከሰማይ እየበረረ መጣና በመሰዊያው ቀኝ ቆሞ ተገለጠለትና ዘካርያስ ሆይ ጸሎት ተሰምቶልሃል አለው። ምን ተሰምቶልሃል? መልሱልኝ። ምን ተሰምቶልሃል? ጸሎት ተሰምቶልሃል። እግዚአብሔር የሁላችንንም ጸሎት ይስማን። አሁን ከዚህ በላይ እኮ ምንም የሚያሳርፍ ነገር የለም። እግዚአብሔር ጸሎትህን ሰምቷል ከሚል በላይ ምን የሚያሳርፍ አለ? በእውነት እኛ እኮ ከፍ ያሉ ባለስልጣናት እንኳን ጥያቄያችንን ባለስልጣኑ ጥያቄን ተቀብሏል ስንባል እኮ እናርፋለን አይደለ? ብዙ ጉዳይ ያለብን፣ ብዙ ጥያቄ ያለብን፣ ብዙ ችግር ያለብን የበላዮቻችን ጉዳያችንን አይተው ተመልክተው እነርሱ ሰምተውታል ሲባል እንኳን እናርፋለን። እግዚአብሔር ጸሎታችንን ሰምቷል ከሚል በላይ የሚያሳርፍ የለም። ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ክብርና ምስጋና ለስሙ ይሁን። ዘካርያስ ሆይ አለው ጸሎትህ ተሰምቶልሃል አለው። እነሆ ልጅ ታገኛለህ። እግዚአብሔር ልመናህን ሰምቷል፣ ጸሎትህን ሰምቷል። አንተ የምታገለግለው ልጅ ስሙ ዮሐንስ ይባላል። በመወለዱ ብዙዎች ደስ ይላቸዋል። በኤልያስ መንፈስ የሚሰራ ነው። የጌታን መንገድ የሚያዘጋጅ ነው። ጥርጊያውንም የሚያቀና ነው። እግዚአብሔርን የሚያገለግል፣ እግዚአብሔርን የሚፈራ፣ ወላጆቹን ደግሞ የሚያከብር ነው አለ። በእውነት ስለ ልጅ ጸሎት በእግዚአብሔር ፊት ስትቆሙ መጀመሪያ መናገር የሚገባችሁ ጌታ ሆይ አንተን የሚፈራ ቤተሰቡን የሚያከብር ልጅ ስጠኝ በሉ። እንዲሁ ተነስቶ ልጅ ስጠኝ ብቻ አይባልም። የአቡነ ተክለ ሃይማኖት እናት እግዚአብሔር ስትጸልይ እንደዚህ አለች፣ ጌታ ሆይ አንተን የሚያገለግል ልጅ ስጠኝ አለች። ማንን የሚያገለግል? ተናገሩ እስኪ። ማንን የሚያገለግል? እግዚአብሔርን። አንተን የሚያገለግል ልጅ ስጠኝ። አንተን የማያገለግል ልጅ ከምትሰጠኝ ማህፀኔን ዝጋው አለች ገድለ ተክለ ሃይማኖት ላይ። አንተን የማይፈራ፣ አንተን የማያገለግል፣ ላንተ የማይታዘዝ። ምክንያቱም እግዚአብሔርን ካልፈራ ወላጆቹን መፍራት አይችልም። እግዚአብሔርን ካላገለገለ ለወላጆቹ ሊታዘዝ አይችልም። ስለዚህ በመጀመሪያ ማንን መፍራት አለበት? እግዚአብሔርን መፍራት አለበት። ስለዚህ አንተን የሚያገለግል፣ አንተን የሚፈራ፣ ላንተ የሚታዘዝ ልጅ ስጠኝ አለችው። ስለዚህ ይህ ዮሐንስ አለ አንተን የሚፈራ ነው። ይህ ዮሐንስ የእግዚአብሔርን ቤት የሚያገለግል ነው። መንገዱን የሚያዘጋጅ ነው። ጥርጊያውን የሚያቀና ነው። ብዙዎችን ወደ እግዚአብሔር የሚመልስ የንስሐን ስብከት የሚሰብክ ነው ይህ ወንጌል፣ ይህ ቅዱስ ዮሐንስ አለው። በዚህን ጊዜ ዘካርያስ እኔ አርጅቻለሁ አለ። እኔ ምን ብያለሁ? እኔ አርጅቻለሁ፣ ባለቤቴም ደግሞ ልማዷ ተቋርጧል። ከዚህ በኋላ ልጅ ልናገኝ አንችልም አለ። በዘካርያስ አቅም አይቻልም፣ ግን በማን ይቻላል? መልሱልኝ። በማን ይቻላል? በሕይወታችሁ ውስጥ ብዙ ነገር በእናንተ ጉልበት አይቻልም፣ ግን በእግዚአብሔር ይቻላል። በእናንተ ዕውቀት አይቻልም፣ ግን በእግዚአብሔር ይቻላል። በእናንተ ብልጣብልጥነት አይቻልም፣ ግን በእግዚአብሔር ይቻላል። ስለዚህ ተስፋ እንዳትቆርጡ፣ እግዚአብሔር ይችላል በሉ። ዙሪያው ገደል ሆኖብኛል፣ ፈተና በዝቶብኛል፣ መውጣት አቅቶኛል፣ መሻገር አቅቶኛል፣ መገላገል አቅቶኛል፣ ሁልጊዜ ማልቀስ፣ ሁልጊዜ ማንባት፣ ሁልጊዜ ስቃይ፣ ሁልጊዜ ችግር መናገር ማጉረምረም ሆኗል ኑሮዬ አትበሉ። እኔ አልችልም፣ ግን ማን ይችላል? እኔ አቅም የለኝም፣ ግን ማን ይችላል? እኔ ስልጣን የለኝም፣ ግን ማን ይችላል? እኔ ጉልበት የለኝም፣ ግን ማን ይችላል? ለሚችለው ለእግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። እግዚአብሔር ይችላል። ሁሉን ቻይ ነው እግዚአብሔር። ይችላል እግዚአብሔር። እኔ አርጅቻለሁ አለ፣ ባለቤቴም አርጅታለች አለ። እንዴት ሊሆን ይችላል አለው። በዚህ ጊዜ ቅዱስ ገብርኤል መለሰና እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። በማን ፊት የምቆመው? በእግዚአብሔር ፊት የምቆመው። ኢሳይያስ ምዕራፍ 6 ቁጥር 3 ላይ የእግዚአብሔር መላእክት በእግዚአብሔር ፊት ቆመው እግዚአብሔርን እንዲህ ብሎ ያመሰግኑታል። ቅዱስ 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 የሰራዊት ጌታ እግዚአብሔር። ቅዱስ ቅዱስ ብለው ሥላሴን ያመሰግኑታል እግዚአብሔርን። እኛም ከነርሱ ተምረን በመላእክት ምስጋና እግዚአብሔርን እናመሰግነዋለን። እግዚአብሔር አብ ቅዱስ እንደሆነ፣ እግዚአብሔር ወልድ ቅዱስ እንደሆነ፣ እግዚአብሔር መንፈስ ቅዱስ ቅዱስ እንደሆነ ልክ እንደ መላእክቱ
ቅዱስ 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 ብለን እግዚአብሔርን እናመሰግናለን። የመላእክት የመጀመሪያው አገልግሎታቸው እግዚአብሔርን ማመስገን ነው። ማንም ማመስገን ነው? ተናገሩ። ማንም ማመስገን ነው? እግዚአብሔርን ማመስገን ነው። የኛም እኮ የመጀመሪያው ዓላማችን እግዚአብሔርን ማመስገን፣ የእግዚአብሔርን መንግስት መውረስ። ሌላውስ እግረ መንገድ ነው። ሌላው ተጨማሪ ነው። ደቀ መዛሙርቱ በአንድ ወቅት ተጨንቀው ስለሚለብሱት፣ ስለሚበሉት፣ ስለሚጠጡት ነገር አዝነው ተጨንቀው ሳሉ ጌታችን ኢየሱስ ክርስቶስ እንደዚህ አላቸው፣ ስለምትበሉት፣ ስለምትለብሱት አትጨነቁ። ምን አትበሉ? አትጨነቁ ማለት አታስቡ ማለት አይደለም። በጣም ብዙ ጊዜ ይሄንን ቃል ለስንፍና ስለምንጠቀመው ነው። አትጨነቁ ማለት አትስሩ ማለት አይደለም። አትጨነቁ ማለት በማትችሉት ጉዳይ ላይ አቅማችሁን አትጨርሱ፣ ለእግዚአብሔር ስጡ። ለማን ስጡ? ለእግዚአብሔር ስጡ። ግን ማሰብ አለብን። አይምሮ የተሰጠን እንድናስብ ነው። ልብ የተሰጠን እንድናገናዝብ ነው፣ እንድናስተውል ነው። አትጨነቁ አላቸው ጌታ። የሰማይ ወፎችን ተመልከቱ አለ። አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁ ይመግባቸዋል አለ። የሰማዩ ምናችሁ? ብዙ ጊዜ አባታቸው ይባላል። የሰማዩ አባታችሁ፣ አባትነቱ ለኛ ነው። የኛ አባት የዓለማት ፈጣሪ፣ የወፎች ደግሞ መጋቢ ነው። ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። በእውነት አእዋፋት የሚመግብ አባት ይዘን ስለ ምግብ አንጨነቅም። አእዋፋትን፣ አራዊት የሚመግብ አባት ይዘን ስለሚበላ ስለሚጠጣ ነገር እግዚአብሔርን አንጠራጠረውም፣ አንመዝነውም። ጥቂቱን እየባረከ በብዙ የሚያኖረን የበረከት አባት ነው እግዚአብሔር። ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን ክርስቲያኖች። አትጨነቁ አለ። የሰማዩ አባታችሁ ይመግባችኋል። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ምን ይደረግላችኋል? አሁን እኛ በጣም የተታለልነውን ልንገራችሁ። ዋናውን ጉዳይ ጭማሪ ያደረግነውና ጭማሪውን ደግሞ ዋና አደረግነው። የሕይወታችን ዋና የእግዚአብሔር መንግስት ነው። የሕይወታችን ዋና የእግዚአብሔር ቃል ነው። የሕይወታችን ዋና በጽድቅ በቅድስና በክርስቲያናዊ ሕይወት መኖር ነው። ሌላው ነገር ደግሞ ጭማሪ ነው። ስለዚህ የቅዱሳን መላእክት የመጀመሪያው አገልግሎታቸው እግዚአብሔርን ማመስገን፣ ቅዱስ 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 እያሉ የሰራዊት ጌታ እግዚአብሔር ሰማይና ምድርን የሚታየውንና የማይታየውን ሁሉ ካለመኖር ወደ መኖር አምጥቶ የፈጠረ የዘላለም አምላክ እግዚአብሔርን ማመስገን ነው የመጀመሪያው አገልግሎታቸው። ስለዚህ ቅዱስ ገብርኤል ምን አለ? እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። እግዚአብሔርን የማመሰግን፣ በፊቱ የምቆም፣ ደግሞ ከእርሱ ዘንድ ተልኬ የመጣው ይህንን የምስራች፣ ይህንን የደስታ መልእክት እንድሰብክልህ እንድነግርህ ታዝዤ ተልኬ መጥቼ ነበረ። ቃሌን አልሰማህምና ይህ ነገር እስከሚፈጸምበት ጊዜ ድረስ ዲዳ ትሆናለህ አለው። ይሄ የመላእክትን ስልጣን የሚያመለክት ነው። በጣም ብዙ ሰዎች አሉ እኔ መልአክ አዛለሁ የሚሉ በዘመናችን የገጠሙን። እኔ የእግዚአብሔር ልጅ ነኝ፣ መልአኩ ደግሞ የኔ አገልጋይ ነው፣ ስለዚህ እኔ መላእክትን አዛለሁ፣ ገብርኤልን አዝዤልሃለሁ፣ ሚካኤልን አዝዤልሃለሁ የሚሉ በጣም ብዙ ደፋሮች አሉ። የእግዚአብሔር ልጆች መላእክት ስልጣን አላቸው። መላእክት ምን አላቸው? ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ታላቅ ስልጣን ያለው የእግዚአብሔር መልአክ ከሰማይ ሲወርድ አየው፣ ከመልአኩ ክብር የተነሳ ምድር በራች ይላል። ከማን ክብር የተነሳ? ታላቅ ስልጣን ያለው፣ ታላቅ ስልጣን ያለው። ይህንን ስልጣን ከእግዚአብሔር የተቀበለ የእግዚአብሔር መልአክ አለ ከሰማይ ሲወርድ አየው፣ ከመልአኩ ክብር የተነሳ ከመልአኩ ስልጣን የተነሳ ምድር በራች አለ። ምድር በራሷ ብርሃን የላትም። እየሰማችሁ ነው አይደል? አሁን ፀሐይ ባትወጣ እንደው ባይነጋ ምድር ብርሃን አላት? የላትም። እነዚህ ሰው ሰራሽ መብራቶች ባይኖሩ ምድር ብርሃን አላት? ከመልአኩ ክብር የተነሳ ግን ምድር በብርሃን ተሞልታለች።
ቅዱስ ጴጥሮስ እጅና እግሩን በሰንሰለት ታስሮ በእስር ቤት በተጣለ ጊዜ የሐዋርያት ሥራ ምዕራፍ 12 ላይ የእግዚአብሔር መልአክ ወደ እርሱ ቀረበ ይላል። የእግዚአብሔር መልአክ ወደ ሕይወታችን ይቅረብ። አሜን በሉ። ወደ ቤታችን ይቅረብ፣ ወደ ልባችን ይቅረብ። እሱ ሲቀርብ የጎደለ ይሞላል። እርሱ ሲቀርብ እንቅፋቱ ይነቀላል። እርሱ ሲቀርብ እሾሁ ይወገዳል። እርሱ ሲቀርብ ሁሉ ይስተካከላል። ቅዱስ ገብርኤል ወደ ልባችን ይቅረብልን። የጌታ መልአክ ቀረበ ይላል። ቤቱ ጨለማ ነው፣ እስር ቤት ነው። በብዙ ወታደሮች ተከቧል። ቅዱስ ጴጥሮስ እጅና እግሩን በብረት ሰንሰለት ታስሯል። እርሱ ደግሞ በዚያ በጨለማ ቤት ውስጥ እንቅልፍ ተኝቷል። መልአኩ መጣና ጎኑን ነካው። ቤቱ በብርሃን ተሞላ ይላል። በምን ተሞላ? ቅዱስ መልአክ ሲመጣ ያ ቅዱስ ጴጥሮስ የታሰረበት እስር ቤት ያ የጨለማ ቤት በብርሃን ተሞላና ከዚያ በኋላ ተነሳለው፣ ወገብን ታጠቃለው፣ ጫማህን አጥልቃለው፣ ከዚያ በኋላ ተከተለኝ አለው። ቅዱስ ጴጥሮስ ህልም የሚያይ መሰለው ይላል መጽሐፉ። በራእይ ወይንም በህልም የሚሆን እንጂ የእግዚአብሔር መልአክ እያደረገለት ያለው ነገር እውነት አልመሰለውም ይላል። በእውነት ወገኖቼ ህልም በሚመስል ሁኔታ እግዚአብሔር ከብዙ አደጋ ታድጎናል፣ ከብዙ መከራ ታድጎናል። እኛ ስለምንረሳ ነው። ታሞ የተነሳ ፈጣሪው ረሳ እንደሚሉ አባቶች ስለምንዘነጋ ስለምንረሳ እንጂ እግዚአብሔር ህልም በሚመስል ሁኔታ ከብዙ አደጋ ታድጎናል፣ ከብዙ ጨለማ ነጥቆ አውጥቶናል። ቅዱስ ጴጥሮስን ጨለማውን ገፎ በእግሩም በእጁም ያለውን የብረት ሰንሰለት በጣሶ መልአኩ እየመራ ጴጥሮስ እየተከተለ የመጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማ የሚያወጣ የእስር ቤቱ በር በብረት የታጠረ በር ነው። የብረት በር ነው። እርሱን ደግሞ ማንም ማለፍ አይችልም። ከዚያ መልአኩ እየመራ ጴጥሮስ እየተከተለ መጽሐፉ ላይ ምን ይላል መሰላችሁ? የብረቱ በር አውቆ ተከፈተላቸው ይላል። ምን ብሎ ተከፈተላቸው? አመስግኑት እስኪ እግዚአብሔርን። አሁን ንገሩኝ፣ ምን ብሎ ተከፈተላቸው? ብረት ምን ያውቃል? ብረት መናገር ይችላል? ብረት ማሰብ ይችላል? ብረት ሐዋርያንና መልአክ መለየት ይችላል? አይችልም። ግን በእግዚአብሔር መላእክት ፊት ብረት ስልጣን የለውም። በእግዚአብሔር መላእክት ፊት ጨለማ ስልጣን የለውም። በእግዚአብሔር መላእክት ፊት የዚህ ዓለም አሰራር ስልጣን የለውም። ምክንያቱም መላእክቱ ዘንዶውን የጣሉ ከእግዚአብሔር ዘንድ ስልጣን የተቀበሉ ቅዱሳን ናቸው። ስለዚህ የመላእክት አገልግሎታቸው በእግዚአብሔር ፊት ቆመው እግዚአብሔርን የሚያገለግሉ ናቸው። ስልጣን ያላቸው፣ ኃይል ያላቸው። የነገርኩን የምስራች አልተቀበልክምና ነገሩ እስከሚፈጸም ድረስ ዲዳ ትሆናለህ፣ አትናገርም አለውና እርሱም ወዲያው ዲዳ ሆነ ይላል። ከዚያ በኋላ መልአኩ ከእርሱ ተለየ። አሁን የተነሳንበት ርዕሳችን እኔ በእግዚአብሔር ፊት የምቆመው ማነኛ አለ? ቅዱስ ገብርኤል በሉ እስኪ። ማነኛ አለ? ቅዱስ ገብርኤል። መላእክት በእግዚአብሔር ፊት የሚቆሙት ለምስጋና ነው። መላእክት በእግዚአብሔር ፊት የሚቆሙት ስለ ሁላችንም ደግሞ ሊያማልዱ ነው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ካህኑ ነቢዩ ዘካርያስ እንደጻፈልን የእግዚአብሔር መልአክ በእግዚአብሔር ፊት ቆሞ እንደዚህ አለ፣